ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ክልል የሚካሄደው የሉና ተጋድሎ በአገዛዙ ሰራዊት ላይ መጠነ ሰፊ ኪሳራ በማድረስ እንደቀጠለ መሆኑን የሚያሳዩ መረጃዎች ለአንከር ሚዲያ ደርሶታል። በተለይም በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ሚኒሊክ እዝ ሰሞኑን የተፈጸሙት ጥቃቶች በአገዛዙ ሰራዊት ላይ ከፍተኛ የሆነ ኪሳራ ማድረሱን ለማወቅ ተችሏል። ይህንን መነሻ በማድረግ በሌሎች ያውደ ውጊያውሎች ላይ ቆይታ የምናደርግበትን የዛሬውን ከፋኖ መንደር የተሰኘውን ዝግጅታችን ነው የምናቀርበው። የዘውትር ተሳታፊያችን መስመር ላይ ይገኛል። የምናየው ነገር የምንሰማው ነገር እጅግ አስደማሚ ነው። አሁንም አብይ አህመድ ሰራዊቱን ከተለያዩ አካባቢዎች ከተለያዩ ማሰልጠኛ ካምፖች እያስገባ በብዙ ቁጥርም እያስፈጃቸው ነው የሚገኙት። ሰሞኑን በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ አምባሰል አካባቢ የተከሰቱ የውጊያ ውሎችን በተመለከተ የሚደርሱን የቪዲዮ መረጃዎች እንደሚያመለክቱት በከፍተኛ ቁጥር የአብይ አህመድ ሰራዊት እየረገፈ ይገኛል። ኢትዮጵያን ናቸው ያሳዝነናል። ይህ ሁሉ የሚሆነው የአንድ ግለሰብን ስልጣን ለማራዘም እንደሆነ የምንረዳ በመሆኑ እጅጉን ነው የምናዝነው። ለማንኛውም የአማራ ፋኖ ብሔራዊ ንቅናቄ በተለያዩ እዞቹ አማካኝነት የሚያደርጋቸውን የአውደ ውጊያ ውሎች በተመለከተ መረጃውን እንድታካፍለን መስመሩን እለቅልሃለሁ። መልካም መሳይ፣ እንግዲህ በአማራ ክልል የሚገኘው ትልቁ ወታደራዊ ማሰልጠኛ ማለትም ብር ሸለቆ ወታደራዊ ማሰልጠኛ እየሰለጠኑ የነበሩ የመከላከያ ሰራዊት አባላት እዛው አካባቢ ለሚገኘው የፋኖ የቴዎድሮስ እዝ 109ኛ ኮር 8 የመከላከያ አባላት ዩኒፎርማቸውን እንደለበሱ ትጥቃቸውን እንደያዙ ከማሰልጠኛ ጣቢያው በመውጣት የፋኖ ኃይሎችን ተቀላቅለዋል። በአብዛኛው አካባቢ አሁንም የመከላከያ ሰራዊቱ በውጊያም ይሁን አርፎ በተቀመጠበት ወታደራዊ ካምፖችም ይሁን በከተሞች አካባቢ መከላከያው በሚንቀሳቀስበት ሰዓት ደህንነት ተመድቦ እንዳይጠፉ መሳሪያቸውን አስቀምጠው ነው እንቅስቃሴ እያደረጉ ያሉት። ከፍተኛ ስጋት ነው የተፈጠረው። እንግዲህ ማሰልጠኛ ላይ ወጦ ወደ ፋኖ መቀላቀል እጅግ በጣም ከባድ ነው። ምክንያቱም ማሰልጠኛው በብዙ ሰንሰለት በብዙ ወታደራዊ ደህንነት የሚጠበቅ ተቋም ነው። ከዚህ ተቋም ላይ ወጦ ወደ ፋኖ መቀላቀል በውጊያ ላይ ያለው ምን ያክል ሊጠፋ እንደሚችል ጠቋሚ ነገር ነው የተመለከትነው ማለት ይቻላል። መሳይ፣ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ውጊያ ሜዳው ላይ በተደጋጋሚ ያገዛዙ ጦር እየሄደ የእሳት ራት እየሆነ የመጣበት ሁኔታና በዛ አካባቢ በተለይ በጎንደር በጎጃም በሸዋና በወሎ ውጊያዎቹ አሁንም ተጠናክረው እየቀጠሉ በሄደበት የውጊያ ቀጠና ሁሉ ሰራዊቱን እጅ እየሰጠ እየቆሰለ አንዳንዱም ገደል እየገባ ዛሬ እንደተመለከተው ገደል እየገባ እንዳለቀበት በመረጃ አያይዘው እየወጡ ነው የሚገኙት። ትናንትና የጀመረው እና ዛሬም ተጠናክሮ የቀጠለው በአምባሰል ተራራማ ቦታዎች ላይ ከፍተኛ ጦርነት ተካሂዷል። የአገዛዙ ጦር በርካታ ኮማንዶዎችን እና ከባባድ መሳሪያዎችን የያዘ ጦር ወደ አምባሰል ተራሮች የሚገኙ ፋኖዎችን ለመምታት እንቅስቃሴ አድርጎ ነበረ። ነገር ግን ምሽጎችም ሳይቀር ተሰብረው የመጡበትን ቦታ ሁሉ ለቀው ተበታትኖ እንዳለቀ ነው መረጃዎች የሚያመላክቱት። በተለይ የፋኖ 101ኛ 35ኛ ክፍለ ጦርና 104ኛ ኮር 24ኛና 23ኛ ክፍለ ጦሮች በፈጸሙት የማጥቃት እንቅስቃሴ በተለይ በመልሶ ማጥቃት ድብልና ዳቃ በተባሉ ቦታዎች ላይ ባደረጉት እንቅስቃሴ አንድ ሙሉ ሬጅመንት ማለትም ከ150 በላይ የአገዛዙ ጦር በአንድ የውጊያ ቀጠና ብቻ ማለቁን መገደሉን ተመላክቷል። እንግዲህ በተደረገው ውጊያ የነፍስና የቡድን መሳሪያዎች ተማርከዋል። እንግዲህ በአንድ የጦር ቀጠና ለአንድ ቀን ተኩል በተደረገው ውጊያ ይህን ያክል ሰራዊት ተደምስሶበት ሌላውም ደግሞ መጣው ጦር ተበትኖ መውጫ ስላጣ ብቻ የአምባሰል ተራራ ሩጦ የሚመለጥበት ባለመሆኑ እንዲሁም ሸሽተ የምትደበቅበት ባለመሆኑ እና በአካባቢው እንግዳ የሆነ አዳዲስ ሰራዊትን ወደዛ አካባቢ በማስገባቱ ውጊያው በሽንፈት ስለተጠናቀቀ በህይወት የነበሩ የመከላከያ ሰራዊት አባላት መውጫ አጣው በሩጫ ላይ እንዳሉ ብዛት ያለው የመከላከያ ሰራዊት በተራራ ጫፍ ላይ ሲሮጥ እየተንከባለለ ገደል ገብቶ እንዳለቀ ነው መረጃዎች እያመላከቱ የሚገኙት። እንግዲህ በተደረገው ውጊያ 82 ሚሊሜትር ሞርተር ከነሙሉ ሳጥን ተተኳሹ ተማርኳል። 4 ብሬን፣ 2 ስናይፐር፣ 80 ክላሽ፣ ከ5000 በላይ የክላሽ ተተኳሽ፣ 2500 የድሽቃ ተተኳሽ እንዲሁም አንድ ሙሉ
ኤፍኤስአር መኪና ሬሽን በምርኮ ማግኘታቸውንና አሁንም እዛ አካባቢ የተደረገው ውጊያ በርካታ የመከላከያ ሰራዊት አባላት በየተራራው ቁስለኛ ሆነው በፋኖ ኃይሎች እየተለቀሙ እንደሚገኙና አስክሬኖቹ ከገደል እየወጡ የአካባቢው ማህበረሰብ የቀብር ስነስርዓት እየፈጸመላቸው እንደሚገኝና በተለይ አምባሰል ተራራ ራሱ ተራራው የመከላከያ ሰራዊቱ እንደተዋጋው እስከሚገለጽበት ድረስ የአካባቢ በአስክሬን ክምር መዋጡን ነው መረጃዎችን እየሰማ ነው። እንዲሁም መሳይ በዚህ አካባቢ አሁንም በመርሳ ብልጽግና ፓርቲ በከተማዋ ላይ በተለይ የሰሞኑን የምርጫ ሁኔታ በየቦታው የብልጽግና አመራር በመከላከያ ሰራዊት እየታጀበ ህብረተሰቡ በግድ እንዲሰበሰብ በማድረግ ቅስቀሳ እንዲያደርግ ፕሮግራም ይዘው እንቅስቃሴ ያደረጉ ቢሆንም በመርሳ ከተማ በተደረገው የግዳጅ ቅስቀሳ አዳራሽ በፖሊስ በአድማ ብተና እንዲሁም በሚኒሻ በመከላከያ ሰራዊት አጀብ ህብረተሰቡ ሰብስቦ በአዳራሽ በሚወያዩበት ሰዓት የፋኖ ኃይሎች ድንገት ገብተው በከተማዋ ላይ ከ15 በላይ የአገዛዙን ጥምር ጦር በመደምሰስ ስብሰባውን ከመበተናቸው በተጨማሪ ከፍተኛ የሆነ ጉዳት የደረሰበት የአገዛዙ ጦር ከተማዋን ጥሎ መሸቱን እና በድንጋጤ መበተኑን ነው መረጃዎች እያመላክቱ የሚገኙት። በተለይ በዚህ ከተማ ላይ የፋኖ ኃይሎች ለማገዝ ወደ ከተማዋ ይምጡ እንጂ በመጀመሪያ ደረጃ ወደዚህ ከተማ ላይ የቦምብ ናዳ ያወረዱት ከዚህ በፊት ልዩ ተልዕኮ ተሰጧቸው ወደ መከላከያ ወደ መንግስት ገብተው የነበሩ የፋኖ ኃይሎች ግዳጃቸውን ሲጠብቁ ቆይተው መከላከያና ሚኒሻ ተሰባስበው በሚገኙበት ላይ ቦምብ በመወርወር በርካቶችም በማክፈል 15 የአገዛዙን ጦር መተው በቅርብ ርቀት ከሚገኙ የፋኖ ኃይሎች ጋር መቀላቀላቸውን ነው መረጃዎች እያመላከቱ የሚገኙት። አሁንም በዛሬው ዕለት በምስራቅ ጎጃም ሸበል በረንታና እነማይ ወረዳዎች በሁለቱም ወረዳዎች የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በሁለቱም ወረዳዎች የምርጫ ቅስቀሳ ለማድረግ በርካታ ጦር አጀብ ሲንቀሳቀስ የነበረው የብልጽግና አመራር በተለይ የትመን ተነስቶ ወደ ብቸና ከተማ ሲጓዝ ልዋያ በተባለ ቦታ በደፈጣ ተመቶ ሁለት ተሽከርካሪዎችን ከማቃጠላቸው በተጨማሪ በሁለቱ ተሽከርካሪዎች ላይ ሲንቀሳቀስ የነበረው የብልጽግና አመራርና የአገዛዙ ጦር መደምሰሳቸውን አብዛኛዎቹ ደግሞ መቁሰላቸውን ነው መረጃዎች እያመላከቱ የሚገኙት። ከ3 ቀን በፊት በደቡብ ጎንደር ከስማዳ ወደ ጋይንት ወለላ ባህር ከተባለ ቦታ ላይ አንድ ሬጅመንት ሙሉ ምናልባትም አንድ ሬጅመንት ሲባል እስከ 200 ድረስ የሚጠጋ ሰራዊት መደምሰሱን በቪዲዮ አስደግፈው የለቀቁበት ሁኔታ ነበረ። አፋብን እንግዲህ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ከሰሞኑ ለተከታታይ 8 ሰዓታት ባደረገው የማጥቃት እንቅስቃሴ አንድ ድሽቃ 72 ክላሽ 2 ስናይፐር 1 ኤፍኤስአር ሙሉ ተተኳሽ 1 ፓትሮል ተሽከርካሪ በፋኖ ቁጥጥር ስር መግባቱና አንድ ሬጅመንት ሙሉ መደምሰሳቸውን አስታውቀዋል። እንግዲህ ይሄ ውጊያ ተስፋፍቶ 2 ወረዳዎችን ማለትም የስማዳ ወረዳ ወግዳ ዋና ከተማን እንዲሁም የእስቴ ወረዳ ከተማን እስቴ በቁጥጥራቸው ስር ማግባታቸውን ባዛው በከተማው ላይም በተደረገው ውጊያ ከ105 በላይ ክላሽ መማረካቸውን 6 ብሬን 200 በላይ ምርኮኛ ሬሽኖችን ከመከላከያ ኃይሎች እጅ መንጠቃቸውን ነው የጉና ክፍለ ጦር ቴዳንሳ ብርጌድ ያስታወቀው። እንግዲህ በዚህ አካባቢ የውባንታ 1ኛ ኮር ጉና ክፍለ ጦር ጎንደር ጠቅላይ ግዛት 206ኛ ኮር እንዲሁም አንበሳው ጋይንት ክፍለ ጦር ጄኔራል ኃይሌ ዘውባንተ ክፍለ ጦር በጋራ በመቀናጀት ትልቅ ድል ማስመዝገባቸው ከሰሞኑ አስታውቋል። በተደረገው አጠቃላይ ውጊያ በርካታ ክሳራ የደረሰበት የአገዛዝ ጦር ወደ ንፋስ መውጫ ከተማና ቀሪውን ደግሞ ወደ ሐሙሲት ከተማ መሸሹን ነው መረጃዎች እያመላከቱ የሚገኙት። ውጊያዎቹ አሁንም በበርካታ ቦታዎች ላይ ዛሬም ተስፋፍተው እንደቀጠሉ ነው መረጃዎች እያመላከቱ የሚገኙ